ሳንቲም የምታረገው? አዎ ይሄን ነው ማርያምን እንት ሰጠኛል አሁን ነው መስራ እንዴት ልሸከመው እንጃ ይብቻ ይለ እሺ ምን አለ እንደና ያጭ ሳንዱች ምናምን ነው ሳንዱች የጾም ማለት በቃ አንተ ጁስ አለ ጁስ በቃ ምን አይነት አለ ፓፓያ Thank you. አራት ነው 55 ማለት ነው። እስቲ ይሄ ቁጥር አይደለም እንት ሰጠኛል አሁን ነው መስራ እንዴት ልሸከመው እንጃ ይብቻ ይለ ይብቻ ነው ደግሞ ዘበዝ ስለሰጠኝ ነው ምን ነው ቆየሽብን እኮ ሳንቲም ስለሆነ ነው ሻይ አይ አይደለም ሳንቲም ስለሆነ እስቲ ይቀርብ ላግዝሽ እዚህ ሀያ ነው ከዚህ መሰረት ከወሰድሽ ደግሞ ሀያ ታሪክ ይሄ ቁጥር 40 ሆነ ማለት ነው። ይሄ 40 እዚህ ብታር እዚህ አርጊ እዚህ ምን ባዚህ እዚህ ይሻላል። አስራ ስድስት ይሆናል ማለት ነው። 56 ነው ማለት ነው። እሺ በቃ እኔ ራሴ እናደርግልሽ ብዙ ነው ግን እንደዚህ ቢሆን አሪፍ አይደል? እንደዚህ ይሻላል። እንዴ አውቃ ነው እንዴ ስራ ያለኛ እንግዲህ ፈርደር ይሄንን መስሎኝ ነይ እና ይሄ አይወጣሽም? አይዞሽ አትፈልጊም? ቴንክ ዩ ማነው ስምሽ? ራይት ቴንክ ዩ። ይሄ ግን ይበዛል አይደል? የት ይሻላል? የትኛው ይሻላል? ስንት ልስጥሽ? ስንት በሳንቲም ይሻልሻል? የትኛው ይሻላል? ሰላም ነው? ቆየ እኮ ብሮ ምንድን ነው
በዳቦ ነው የነበረው መሰለኝ። በቃ ይበቃል እንዳይበዛ በርበሬ እንብላ። ጠፍተሻል እኮ ምንድን ነው? አዎ በእውነት በርበሬ ትንሽ በዛ። አዎ እና ይሄ ስንት ነው ሂሳቡ? ስንት ነው የሚሆነው? 60 እና 50 ማለት ነው። ስንት ማለት ነው? 110። ኦኬ ይሄ ስንት ይሆናል እስቲ? ወይ ሳንቲም የምታደርገው? አዎ ይሄ ነው ያለው። ማርያም ስቆይ አንድ ሶስት ለሲንግል ነው መለስ በኋላ አዎ የኤርሚያስ እኮ ነው ማለት ነው። ኤርሚያስ እንዳይቂው አንዴ 10 እና ላግዝሽ ነው። 10 ነው እሱ ደግሞ 10 ነው 30 ብር ማለት ነው። ኤርሚያስ ነንዲ 10 ማለት ነው። 2 3 4 5 6 7 8 ናኒ ሰበሰራ ይተራው 10 ስንት ይሆናል? እሺ ስንት ይሆናል? ይሄ ስንት ነው? 40 50 50 1 2 3 4 5 6 7 8 አልተመቸኝም። የ110 ብር ሳንቲም አዎ እሱ ነው ያለው። እኛ እኮ ሳንቲም አንጠቀምም። እውነት እና ምን ላድርግ? 3 4 5 6 አልተመቸኝም ነው ያልኩት። አዎ ምን በርበሬ ብዙ አዎ አንድ ሲሰራ በቃ በእንትን አድርጉ። በቲማቲም ቢሆን አሪፍ ነው። ይሄ በርበሬ ነው ሙሉ አራት አምስት ስድስት ሰባት ስምንት ዘጠኝ አስር ነው እሱ ስንት ይሆናል ማለት ነው? ስንት ነው? እሱ 110 ይሄ ስንት ይሆናል? 60 ሰባ ነው እሱ አይደል? 80 ተሰባ ነይ ስጪው በእናትሽ ነይ የኔ ፍቅሬ ሳንቲም ይቆጥር እንጂ ስንት 70 ብር ነው የሰጡኝ 40 ብርና ውሃ 65 ይሄኛው 120 ማለት ነው። ከዚህ አራት እስቲ ከዚህ ጋር
4 5 6 7 8 ማለት ነው 110 ማለት ነው 110 እንደዚህ ቁጥር በቃ 110 እኮ 110 ነው አይደል ዋጋው 110 ነው እሺ በቃ እዚህ ጋር አድርገው እስኪ እዚህ ጋር ታውና እዚህ ጋር ታርገው ቶ እዚህ አድርገው ባንቺ ሆነ ችግር የለም ችግር የለም ላንቺ ችግር የለም ሰውስ ስንት ነው ያልሽኝ? 110 አይ እንደሱ ያዘ ስንት ይሆናል? ይሄ ስንት ነው? አይ ተቶ ያይ በእግዚአብሔር ወደ ፍራንክ ነበር እዚህ ጋር ለካ ቆየ ርቦሃል በጣም ወይስ ኢንስታግራም እሺ ቴንክ ዩ ይሄ ይሻላል እዚህ ጋር ይሻላል ስንት ነው ሰው ይሄ 65 ላይ 10 ብር ሲጨምር 75 ብር 75 ሳንቲም ነው ያለው አሻ እኔ ሳንቲም ምን ያደርግልኛል ባረክ ሳንቲም ትፈልጋለህ ይሄ ብቻ ነው ያለኝ ይሄ ነው ያለው ያው ስንት ብር ላስቀኝ ሰው ያሳሰ እኛ መጣና የስንት አለክ አለኝ 70 ነው አይደል? 75 10 20 30 40 አለኝ አብረን እንጣ ይሄው ቁጥር ለከኒ መጣ 60 አንድ አይመጣ እኔ እሰጥሻለሁ በቃ 75 ስንት ይሆናል ይሄ ሁሉ? ይሄ 50 ብር ነው 50 60 እዚህ ላይ ጨምር 40 40 አራት ብር ጨምርበት 7 9 10 ይሄ ስንት ነው? አሁን 15 ብር ይቀራል 15 ይቀራል ሳንቲሙ ለምን በሙሉ ነው ያለው እዚህ አይ እሱማ ትፈልጋለህ? አዎ ማለት የለ እሱ ነው ያለኝ እኮ ድፍን ብር ላድርግልህ ማለት ነው ቁጥራስ 5 የምን ማለት ነው 5 ብር ማለት ነው 75 ብር ስላለችም ማለት ነው 5 እና ጥራት ከሷ ጥራለች ምን ነው አቆረሽኩኝ ችግር አለበት እንዴ ሳንቲም ቢሆን ምን ሳንቲም ቢሆን ችግር አለ እንዴ እኔ ሳንቲም አልቀበልም እውነት እኔ መስሪያ ስለሆነ ሳንቲም ያ እኮ ነው እኔ ድፍን ብር ላድርግልሽ ይሄው ድፍን ብር እሱ ሲያደርግልኛል 75 ብር ይሆናል ማለት ነው ፍራንክ ነው ፍራንክ ነው የምን ፍራንክ ነው የምን ብር ነው ያንቺ የምን ፍራንክ ነው ማን እንዴ ዋው አንተ ጎበዝ ነህ ማንም ሳይባል እኔ መቼ አወቅኩኝ እንዴ እያየኸኝ
አኮረሽ አኩርሽ አይደለም እዛም እዚህ ሆነ አመሰግናለሁ። ምን ላይ ነው? ምን ላይ? አፍሮ ሪአክት ሪአክት አፍሮ ሪአክት መቼ ነው የሚቀረው? እንትን የሚለው አፍተር 2 days ምናምን እና ቆመሽ ልታይ ነው አጅበናል እኛም